ሲቲ ጋር ጨዋታቸውን የሚያደርጉ ይሆናል። ፎደን ጨዋታው በተጀመረ 59ኛው ሰከንድ ላይ መጀመሪያውን ግብ አስቆጠረ። ሁለተኛው ደግሞ ሊጠናቀቅ ሲል አስቆጠረ። ፎደን አሁን 64 የፕሪሚየር ሊግ ግቦች አሉት። ከዴቪድ ቤካም እና ያያ ቱሬ በላይ ግቦች አሉት ማለት ነው። ሁለቱ 62 የፕሪሚየር ሊግ ግብ ነው ያላቸው። እነኚህን ሁለት የፕሪሚየር ሊግ አስደናቂ ተጫዋቾችም በግብ አልፏቸው ሄዷል። ምናልባት ሃላንድ ግብ ያስቆጥራል ተብሎ የተጠበቀበት ጨዋታ ነበር፣ አልሆነለትም። ሃላንድ በፕሪሚየር ሊጉ 99 ግብ አለው። 100ኛው ግብ ሲጠበቅ ነበረ፣ ግን ኢታር ላይ ያንን ማሳካት አልቻለም። በነገራችን ላይ በጣም ሰርፕራይዝ የሚያደርግ መረጃ እንንገራችሁ። ሃላንድ ለኖርዌይ ነው የሚጫወተው፣ የኖርዌይ ዜግነት አለው። ሃላንድ ግን የተወለደው ሊድስ ነው። ሊድስ ውስጥ ነበር የተወለደው። ምክንያቱም ያኔ አባቱ ሊድስ ዩናይትድ ተጫዋች ነበረ። የአባቱን የቀድሞ ክለብ ገጥሞ ግን ግብ ሳያስቆጠርባቸው ወጥቷል። ማንቸስተር ሲቲ በደረጃ ሰንጠረዥ አሁን ወደ ሁለተኛ መጥቷል። ምናልባት ቼልሲ ቀሪ ጨዋታ እጁ ላይ ስላለ ውጤት መቀልበስ ይችላል። አሁን ከአርሰናል ቀጥሎ የፕሪሚየር ሊግ ሁለተኛው ቡድን ሲቲ ነው በ25 ነጥብ ከአርሰናል በ4 ዝቅ አድርጎታል። ሌሎችም መርሃ ግብሮች ነበሩ። ሰንደርላንድ ወደ ድል ተመልሷል። በርንማውዝን በስቴዲየም ኦፍ ላይት 3-2 አሸንፏል። ድንቅ ጨዋታ ነበር ለተመልካች። በርንማውዝ የጨዋታ ብልጫ ነበረው። በ7ኛው ደቂቃ ላይ ኤሚና ዴሊ ግብ አስቆጠረ። ከዛ በኋላ አዳምስ 15ኛው ደቂቃ ላይ ከየትናየት ነው ያስቆጠረው። ውድ ቤተሰቦቻችን በጣም አስደናቂ ግብ። በኋላ ላይ ግን የሰንደርላንድ ግብ 30ኛው ደቂቃ ላይ በፍጹም ቅጣት ምት ኤንዞ ሊፊ ያስቆጠረ። ከዛ በኋላ ትራውሬ 46ኛው ደቂቃ ላይ ከግራንድ ዣክ ያገኘውን ኳስ አስቆጥሮ አቻ ያደረጋቸው ሰንደርላንድን። 69ኛው ደቂቃ ላይ ብራያን ብሮቢ ግብ አስቆጥሮ ሰንደርላንድ ጨዋታውን ከመመራት ተነስቶ 3-2 ማሸነፍ ችሏል። እጅግ በጣም ወሳኝና አስደናቂ ድል ነው ለሰንደርላንድ። ደረጃ ሰንጠረዡን ያው እሁድ ጨዋታዎች ላይ ለውጥ ስለሚኖረው ከእሁድ ጨዋታዎች በኋላ እንመለከተዋለን። ሌላኛው መርሃ ግብር ብሬንትፎርድን ከበርንሊ ያገናኘ ጨዋታ ነበረ በጌት ኮሚኒቲ ስቴዲየም። ብሬንትፎርድ ድል አድርጓል። ኢገር ቲያጎ አሁን ከሃላንድ ቀጥሎ የፕሪሚየር ሊጉ ባለ 2 ዲጂት ግብ አስቆጣሪ ዝርዝር ውስጥ እናገኘዋለን። ድንቅ ጊዜን እያሳለፈ ይገኛል። ወደ 11ኛ ግቡ ደረሰ። ብሬንትፎርድ 3-1 በርንሊ ሲያሸንፍ ኢገር ቲያጎ በፍጹም ቅጣት ምት 81ኛው ደቂቃ ላይ የጨዋታው የመጀመሪያ ግብ ነው። በነገራችን ላይ 4ቱ ግብ የተቆጠሩት ከ81ኛ ደቂቃ በኋላ ነው። ከዛ በኋላ በፍጹም ቅጣት ምት በርንሌም በዚያን ፍሊሚንግ ግባቻ ሆነ። ከዛ በኋላ 86ኛው ደቂቃ ላይ ኢገር ቲያጎ ብሬንትፎርድን ወደ 2-1 አሳደገ። ከዛ ኦትዋራ 92ኛው ደቂቃ ላይ 3ኛውን ግብ አስቆጠረ። ከ81ኛው ደቂቃ በኋላ 4 ግብ ያየንበት ብሬንትፎርድ በሜዳው በርሊን 3-1 ያሸነፈበት ሌላ በፕሪሚየር ሊጉ በጣም አስደናቂ ጨዋታ ነበረ። ግን ውድ ቤተሰቦቻችን እንዳጠቃላይ ተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ስለሚቀጥሉ የ13ኛ ሳምንት የእሁድ ጨዋታዎችን ደግሞ ቅድመ ግምታችሁን አድርሱን። የሰዓቱን ጥንቅር ግን እኛ እዚህ ጋር እናበቃለን። መልካም ጊዜ ይሆንላችሁ።